ቆንጆ ነው እንዴ ማርያም ያው ልታስለፋኝ ነው አስብት አይወጣም ነው እና እዚህ ጋር ታዲያ ቋቁሬ ከዛ ከንፈሬ እንኳን ትንሽ አልቀበል አሪፍ ነው ሽሊት ቅርብ ነው ሄዳ አያችሁ አስታስለፈኝ እንግዲህ ማርያም ነኝ አልመጣም አውራችሁ ነኝ ጎዳው እንዴ ናችሁልኝ በቃ ነው እስከዛው ከናንተ ጋር ነው ደህና ናችሁ የኔ ቤተሰቦች ቆንጆ እኮ ልባ ምናምን ስለማንለብስ ቢያንስ ከንፈሬን ቀላል አድርግላችሁና ደስ ብላችሁ ያያችሁኝ ደስ ብላችሁ እንድትጨርሱ ብዬ ነው እሺ የኔ ቆንጆች እንዴ ናችሁልኝ ዩቲዩባችን አሪፍ እየሄደ ነው በጣም ቆንጆ እየሄደ ነው ዩቲዩባችን አሁን በቅርቡ 50 ሺህ እንገባለን 50 ሺህ ስንገባ ቆንጆ ፕሮግራም ለመስራት አስቤያለሁ ልክ እንደኔ ለወለዱ እናቶች ማለት ነው ፕሮግራም የሆነ ጊቫዌ ለመስጠት አስቤያለሁኝ ባቅሜ ማለት ነው እና ለሱ 50 ሺህ ቶሎ ንግባ አዲስ አመት ከመምጣቱ በፊት ደግሞ 100 ሺህ መግባት አለብን የአባቢ ደግሞ ዩቲዩብ ቻናሉ ደግሞ በጣም ብዙ ፌክ አካውንት በኔና በሱም ስም እየተከፈተ ስለሆነ ለሱ ብቻ ዮ ሀብት ኦፊሻል በሚል ስም ዩቲዩብ ቻናል ከፍተናል ማለት ነው ሰብስክራይብ አድርጉ ተባረክልኝ እደግ በዚህ 25 አመቱ ነው እደግ አሜን ተመንደግ ሰርግህን ያብላኝ አሜን በል አሜን የማንን ሰርግ ያብላኝ ሰርግህን አሜን በል ዝም ብለህ አንቺ አራ ይባል ሀብት በሀብት ሁን አሜን አምላክ አይለይ አሜን ሞገስ ይስጥህ አሜን የሰው ፍቅር ይስጥህ አሜን አሜን ሰርግህን ያብላኝ ሰላም በላችሁ ብቻዬን እያወራችሁ ነው እሺ እንዴት ሰንብታችኋል ደህና ናችሁ ሆይ ያው ዛሬ ደግሞ በራሴ ዩቲዩብ ተከስቻለሁ ይሄን ዩቲዩብ ያው በደንብ እስክንተዋወቅ ያለው ነገር ምንድነው ይሄ የኔ መስሎኝ ማለት ነው 50 ሺህ አስገቡኝ በቃ ጊባው ብያቸው ይቅርታ በተሳስቼ ነው እመቤቴን ረስቼው ነው ይሄ በሱ ዩቲዩብ ነው የሚለቀቀው ዞሮ ሁለታችንም አንድ ነው ወጣም ወረደኩ የራሳችን ነው ሁለቱም ቢሆን ማለት ነው እሺ ሰብስክራይብ አድርጉ ይሄ የዮሀብት ኦፊሻል ዩቲዩብ ቻናል ነው ዮሀብት ያልንበት ምክንያት በጣም ብዙ ፌክ አካውንት በዛ ሀብታሙ ይሄ ነው በሚለውና እስቲል አሁንም ዮሀብት በሚለው ራሱ ብዙ ፌክ አካውንት አለ አት ዮሀብት 16 ነው ራሱ እንትናችን በቃ ይሄ ነው በቃ ትክክለኛው አካውንት ይሄንን መጫን ስለማይችሉ ብቻ ይሄ ነው የአባቢ ትክክለኛ የዩቲዩብ አካውንት ማለት ነው ላችሁም ሰብስክራይብ አድርጉ ሰፖርት አድርጉን በዚህ በጣም ነው የምንወዳችሁ እና ከብራችሁ ለምታረጉልን ነገር በአጠቃላይ ዜሪያ ክብርልን በጣም የምር ነው ማርያም እንሰግናለሁ ዲላኪ እሺ ጋይስ ስሙኝ ዛሬ ደግሞ የምናወራው ነገር ማለት ነው በቃ ብታውቁት ደስ የሚለኝ ነገር ነው እሺ እኔ ያው ያውቁታል አይደል ያሳለፍነው ምናምን ኦፊሻል ሆነን ስለመጣን ታውቁታላችሁና እኔ አላየሁትም ምናምን ግን በቃ የተረጃሁትን ነገር እናንተም እንድትረዱልኝ ፈልጌ ነውና ረጅም ጊዜ ነው ኦልሞስት በቃ ስንት ጊዜ ነው የነበርከው ክፍለ ሀገር 5 ወር ባይ ዘ ወይ ጋይስ ቀስ እያልን በደንብ ብሬፍ እናደርግላችኋለን ግን 5 ወር ማለት ነው ስልክም ምናምንም በቃ ጭራሽ ያልተደዋወልንበት ያልተገናኘንበት ጊዜ ነው አይደለ እና በዛ ሰዓት እኔም እዚህ ብቻዬን ማሳልፈው ነገር አለ እሱም ደግሞ እዛ ክፍለ ሀገር ሆኖ ያሳለፋቸው ነገሮች አሉና እነሱ ነገሮች ዲቴል ራሱ ለኔ እንዲሁ ተረድቼው ነው በቃ ሊሆን ይችላል ብዬ አስቤ ለምን በቃ ተረድቼ እኔ በጣም ተረድቻለሁ የምሬ ነውና እሱን ደግሞ ለፋሚሊዎቼ ብታስረዳቸው ደስ ይለኛል የምር ደግሞ ለየምር ልባችሁ ክፍት ብሎ አላችሁ እንድትወዱልኝ ስለመፈልግ ይሄንን የሚበላ ልጅ እንግዲህ 5 ወር ከምናምን ከባድ ታይም ነበረ ለመናገር
ማለት ከባድ ቻሌንጅ ነው። አዲስ አበባ የለመደ ሰው አዲስ አበባ ሆኖ በጣም ብዙ ነገር ያሳለፈ ሰው ክፍለ ሀገር ለሳምንት ራሱ መቀመጥ ይከብዳል። አሁን አንቺ ቤተሰብ ጋር ለመጠየቅ እንደዚሁ አንድ ሳምንት ተቀመጫ ጨንቅሽ እዚህ ለምደሽ ያው እዚህ ብዙ ስራ ለምደን ምናምን እና እዛ 5 ወር ሙሉ ስቀመጥ ኢቭን ስልኬን ምናምን ሁሉ ነገር አጠፋፍቻለሁ። በቃ ጥፍትፍት አድርጌ ነው የሄድኩት ምናምንና ብዙ ነው እንትኑ እንደዚህ ነው ብዬ መናገርም እንጃ ይኖርብኛል ብዬ አላስብም። አይ እንዴት ይላል ደስ ማወቅ አለብን ብለህ የምታስባቸው ነገሮች ፍሪ ሆነክ ምናምን ጀስት እና ደግሞ ለመማሪያም እንዲሆን ነው እንጂ የግዴታ ማስረዳትም ስላለብንም አይደለም። አው ከባድ ነው። በቃ እንደሄድኩኝ ምናምን እንዳልኩሽ ስልኬንም ማጠፋፍቼ ነበር ሄድኩት። የሆነ ታይም ማዘርጋ ሄዳለሁ። ከዛ ደግሞ እዛ ብር ሸለቆ ማለት ነው። ከዛ መለስና ደግሞ እዛ በነገርሽ ላይ በጣም እንትን ብዬ ነበር። ጸጉሬንም አሁን ነው እንደውም ጸጉሬ ራሱ እንደዚህ ያደገው ምናምን ጸጉሬን ተቆርጬ ነበር ሙሉ ለሙሉ። በቃ ሰቀቀን ያዘኝ ታውቂያለሽ። ሰው ሲያየኝ ምናምን ነገር ደህና ነህ ምናምን ወይ አፈር ልብላ ደግሞ እንትን አለ አሸናፊ ሆነክ። አው ራስ ቻሌንጅ ነው ማርያም። እና ኖርማል ተቆርጬው ነበር ጸጉሬ። በቃ የሆነ መውጣት ከበደኝ ከቤት። አሁን ፍኖተ ሰላም እሄዳለሁ ከጓደኞቼ ጋር አይደል ጓደኞቼ ጋር ሂጂ ቁጭልና እነሱ ጋር ምናምን ማታ ትንሽ ጨለም ስትል ነው እወጣለሁ። ሰው ደኝ የምሬን ማርያም። ምክንያቱም የሚያየኝ ሰው ኢየሱስ ጀመረ እንዴ ማርያም እንደዛ ተብያለሁ። ጓደኛ ምንድነው ኢየሱስ ጀምሮ ነው እንዴ እንደዚህ ሆኖ ምናምን ማርያም በእምነት ምናምን ያልኩሽ ጓደኞቼ ይጠይቋቸዋል በጎን ምናምን ምንድነው እነሱ ያለሁበትን ነገር ያውቃሉ ዲቴይል ነው ሁሉም ነገር ማለት ነው። ግን ምን ነው ኢየሱስ ጀምሮ ነው እንዴ ጓደኛችሁ ምናምን ነገር ይያራል። ከዛ አይ ምንም እንደዚህ ሌላ ቦታ እንደዚህ ነበር የሆነ ቦታ ሄዶ ነበር ማም እነሱም ደግሞ ማስተባበያ ይሰጣሉ ማለት ብቻ ከቤት መውጣት ራሱ ያሳቅቃል። ማዘር ደግሞ ትለኛለች የበዓል ሰሞን ነበር ይልኩኝ ናስቲ ቁጭ በል በቃ ዝም ብለህ ምግብ በቃ እዛው እየሰራች እዛው ትሰጠኛለች እስኪ ብላ ትንሽ የሆነ ትንሽ ከሳም ብዬ ነበር ብላ ምናምን በቃ ማርያም ብላ ከዛ ከቤት እንደወጣ ራሱ አትፈልግም። በቃ ተኛ እረፍት አድርግ ምግብ እያመጣች ትሰጠኛለች እበላለሁ እጠጣለሁ። ያው እኛ ሀገር ደግሞ ጠላ ታውቁታላችሁ ጎጃም በጠላ በጣም ነው የምንታወቀው። ጠላ ማር የማር ሀገር ነው ምናምንና ጠላ ይመጣልኛል ቁጭ ጠጣ እዛው ነው ደግሞ እኮ የምትአድርግልኝ ጠላ ማለት ነው። ይሄ አፍለኛ ጠላ ይባላል አድርግልኛለች። ምግቤን ታመጣልኝ ትሰጠኛለች። ተኛ እንዳትወጣ ከቤት ትለኛለች። ቁጭ ብዬ ትንሽ ሰታለችኝ ፍቅር ትባል ከሷ ጋር በቃ ስቻያለ ሙሉ ምናምን ማለት ነው። ከዛ ፍኖተ ሰላም ጓደኞቼ ጋር ሄዳለሁ ምናምን በቃ እንዳልኩሽ ማታ ነው የምወጣው። በቃ ትንሽ ጨለም ስትል ምናምን ወክ እናደርጋለን ምናምን። ከዛ አንዳንዴ ደግሞ የግድ መውጣት ሲኖርብኝ ቀን ስወጣ ምናምን ሰው ያየኛል ምናምን በቃ ትታያለሽ ምናምን። ባይዘው ይሄ አሸናፊ ሆነሽ ይሄን 1 ሚሊዮን ብር አሸነፈሽ ሰው የሚያስበው ነገር አለ። በጣም ነው መረዳ ሰው እኔ እንጃ መፍረድ እኮ አትችይም። በነገርሽ እነሱም ላይ ፈረድም ያ በሰው መፍረድ አልችልም። ምክንያቱም እኔ ኦልሬዲ አሸናፊ ነኝ ፌመስ ነኝ። በዛ ጉዳይ የሚያመጣብሽ ትልቅ ተጽዕኖ አለ። ኢቭን እኔ ጋር ብቻ አይደለም በነገራችሁ ላይ ኢትዮጵያ ውስጥ በጣም ትልቅ የሚባሉ አርቲስቶች በእነሱ ጫማ ላይ ሆነን ማንም ሰው አያውቅም። በጣም አሁን የብሬ ነው። አሁን እኔ በኔ ጫማ ላይ ሆናችሁ ማንኛውም ሰው ማንም የኔን እንትን አያውቅም። ትልልቅ አርቲስት የሚባሉት ራሱ ማለት ነው በፋይናንሻሊ በጣም ከባድ ሁኔታ ውስጥ ገብተው ግን ለህዝብ እንደዚህ ውጪ ላይ ሲታዩ ምናምን በጣም ከባድ ነው። ባይ ዘ ዌይ ጋይስ ሁሉም አርቲስት ብር ባለው ማለት አይደለም። በቃ ብዙዎቹ እንደውም የህዝብ ፍቅር ሁላ ብቻ ነው እንጂ ፋይናንሻሊ ከዛ ደግሞ ከምናያቸው አንፃር ገንዘብ ያላቸው ነው የሚመስለን አይደለ? እነሱ ደግሞ ያን ፊሊንጋችንን ስለሚያውቁ እንደምንም ብለው በውስጣቸው ምቅ አድርገው ቁስላቸውን በቃ እኛ ላይ ቆንጆ ምናምን ጥሩ ህይወት ምናምን ለመታየት ነው። ሁሉ ማለት አይደለም ያላቸውም አሉ ምናምን ግን ደግሞ አንዳንዶቹ ደግሞ ሚዲያ ላይ አጋጣሚ ደግሞ በቃ ፋይናሊ ሲያቅታቸው የሚወጡ ሰዎች አሉ ምናምን። አንደርስታንድ አይ በጣም እረዳሃለሁ የኔ ቆንጆ ብናት
እና እንዳልኩሽ ነው እኛ ሀገር ውስጥ በልብስ በፀጉር ስታይል በነገረ ስራሽ የሚገመትበት አይነት ነገር ነው ያለው እኛ ሀገር ውስጥ ሁሉም ነው ይንቆንታ በአጠቃላይ አለባበስሽ ታይቶ ይሄ ምናምን ትበይበት አለባበስሽ ታይቶ ዋው ይሄ ሱይ ምናምን እንባባልበት ሁሉም ቦታ ነውና ሁሉም ልብ ውስጥ የምሬ ነው በብዛት ያው ሴቶቹም እንዳለ ሆኖ ኢትዮጵያ ውስጥ ወንድ ግን ማለት ነው እያሳለፈ ያለውን መከራ እያንዳንዱ ኢትዮጵያዊ ወንድ ትልቅ መጽሐፍ ይወጣል። አሁን እኔ አንድ ያለሁኝ አይደለ ሌላ ጓደኞቼም ሌሎች ሰዎችም እንደዚህ ምናምን እያንዳንዱ ሰው ማርያምን ጥሩ መጽሐፍ ይወጣል ላይፉ ማለት ነው። የምሬ ነው እናቴ በእርግጠኝነት እንደዛ ነው ሁላችንም ጋር ማለት ነው። በቃ ሁሉም ሰው የራሱ የሆነ መጽሐፍ ታሪክ አለው በቃ ሙሉ አጠቃላይ ማለት ነው። ወንዱም ሴቱም ነው እና ሴቱም እንዳለ ሆኖ ወንድ እኔ ደግሞ በራሴ እኔ ወንድ አይደለም የናንተም እንዳለ ነው። ደኔ ግን ወንዶች የምሬ ነው በውስጣቸው ብዙ ታሪክ ስላለ ማርያምን መጽሐፍ የሚያወጣ እንትን አላቸው። መጽሐፍ ሙሉ መጽሐፍ የሚሆን ታሪክ አላቸው በውስጣቸው ግን እፍን አድርገው ያዟት ማለት ነው። ለማንም የማይናገራት። እሺ በምን አሁን ይሄንን ነገር በምን መቅረፍ የሚቻል ይመስላል? እኔ እንጃ የሆነ ቦታ መሄድ ዝም ብሎ የምሬ ነው ማርያም። አሁን እኔ እቺ 5 ወርና 4 ወር እስማ አሪፍ ትምህርት ወስጄባታለሁ በደንብ እንዲች ገብስ ቆሎ እንዲፈትግሽ ታውቂያለሽ እንደዛ ታሽቼባታለሁ እኔ ልታ ማርያምን። እና ቢቻል በጣም እንደዚህ ቻሌንጅ ውስጥ ያላችሁ ሰዎች እኔ ከፈጣሪ ጋር ብዙም ቅርብ አይደለሁ። አንድም ይሄ ነው እኔም በደንብ እየጎዳኝም ያለው ማለት ነው። ቢቻል ፈጣሪ ጋር ቀረብ ብሎ የሆነ ገዳም ሄድ ማርያም። እኔ ሄጃለሁ የሆነ ታይም ስቲል የሄድኩኝ ሰሞን ራሱ የሆነ ቦታ ሄጄ ማን ጸበል ገብቼ ነበር 7 ቀን ምናምን ተጠምቄያለሁ። የሆነ በቃ መንፈስሽ ጥሩ የሆነ ነገር ትቀበያለሽ። በጣም ሰላም የሚሰማን ነገር አለና ቢቻል ከፈጣሪ ጋር መቅረብ የሆነ ገዳም ሄዶ ምናምን በቃ ትንሽ ረፍት ማድረግ በቃ የሆነ የጽሞና ጊዜ ማርያም ጸጥ ያለ ቦታ ነው። አስቡት ስልክም አለማ እኔ እና ፋዘር ያው ለማካበድ አይደለም ገዳም ሲሄድ ስልኬን አጥፍቼ መጀመሪያ ቤተሰቦቼን አሳውቄ ያው እንዳይጨነቁ እንደዚህ ማጋቸው ሰዎችን ነግሬ ስልኬን አጥፍቼ እሄዳለሁ። ስልክ መያዝ ራሱ አልፈልግም። እንደዚህ ስልክ ጭራሽ መያዝ አልፈልግም። በቃ ደህና ነኝ ከፈለኩኝ ደውዬ ደህና ነኝ አታስቡ ስለማናውቀው ማለት እንጂ ስልክ ይዘሽ ራሱ ስትሄጂ ቴንሽንሽ ሌላ ነገር ውስጥ ነው እንጂ እዛ ቦታ ላይ አትሆኝም። አሁን ስልክ ይሄን ስልክ ይዤ ከሄድኩኝ የሆነ ነገር ባየሽ ቁጥር ወይ ቪዲዮ ትቀርጫለሽ ወይ የሆነ ፌስቡክ ያምርሻል ወይ ቲክቶክ ማየት ያምርሻል ማለት አያስፈልግም። ነፃ ሆነሽ በቃ ዝም ብለሽ ትኩረትሽን የመጣሽበት አላማ ጋር አድርጎ መመለስ በቃ እንደዛ ነው የምፈልገውም ደግሞ እኔም እንደዛ ነው የማደርገው። ፋዘሬ በነገራችሁ ላይ ይሄ ነው በጣም ቤተክርስቲያን ላይ ያለው ነገር ከባድ ነው እና እሱን ያስለምደኝ። ጭራሽ እሱ አሁን ገዳም ሲሄድ ምናምን ስልኩን ቤት ነው ቁጭ አድርጓት ሰላም ሁኑ ብሎ ነው የሚሄደው ማለት ሲመለስ ነው ስልኩ ጋር የሚገናኘው ጭራሽ በቃ። እና እኔም ያው እሱ አስተምሮኝ ከሱ ትምህርት ወስጄ እንደዛ ነው የማደርገው። በቃ ሲሄድ ስልኬን ትቼ እሄዳለሁ። ሰላም የሆነ ነገር በቃ ጸሎት በቃ የሄድሽበትን አላማ ለመርሳት ማለት ነው። እንደዚህ አይነት ነገር የሄድንበትን አላማ ከፈጣሪ ጋር ለመገናኘት ነው፣ ጸሎት ለማድረግ ነው እና ያንን ነገር በቃ አሳክቼው መምጣት አለብኝ። ሌላ ነገር ጭንቅላቴን የሚሰርቅብኝ ነገር አልፈልግም። ሙሉ ለሙሉ ትኩረቴ የሄድኩበት አላማ ጋር ነው በቃ ማሳካት እንፈልገው። ስለዚህ እንደዛ ነው ማረገው። እኔ እናንተ ሞክሩት፣ የምሬ ነው ማርያም በጣም ይጠቅማል እንደዛ ማድረግ። በቃ ስልክን ይዞ መሄድ አያስፈልግም። በቃ ገዳም ስኪድ አሁን ለ3 ቀንም ቢሆን ለ7 ቀንም ቢሆን ስትሄጂ አስቀምጠሽ ስልክሽን የምትፈልጊያቸውን ቤተሰቦችሽን ነግረሻቸው እንደዚህ ቦታ አለ ደርሼ ልመጣ ነው እንዳታስቡ እንደዚህ ቦታ ነው ብሎ ተናግሮ ሄዶ በስነ ስርዓት ተጠምቆ ጸሎትሽን አድርሰሽ ሰላምሽን አግኝተሽ ተመለሻለሽ። እና እንደዛ ማድረግ ይሻላል ባይነኝ። አሁን እኔ እንደዛ ሲሆን
ያው ከፈጣሪ ጋር እንደነገርኳችሁ ብዙም ጎበዝ አይደለሁም፣ ግን ያቺ ታይም ጎበዝ እንደሆን አድርጎኛል። የምሬ ነው ማርያም። ያቺ የጠፋሁበት ታይም ከፈጣሪ ጋር በቃ ዲቴል እንዳወራ አድርጎኛል። በቃ ስልሽ ብዙ ነገር ያስተምርሻል እና ብቻ ተመስገን። እና ደግሞ ምንድነው ጥርስና ምንድን ነበር የሚባለው? በእናትሽ የሆነ ነገር አለ ረሳሁት። ጥርስና ልብስ የማይሸፍነው ነገር የለም። ጥርስና ልብስ የማይሸፍነው ነገር የለም። ሁሉም ስታዩት መችስ ፊት ለፊት እኔ ደግሞ በባህሪ ፊት ለፊት እንትን አውጥቶ መናገር አልፈልግም። ኢቭን በፊቴ ራሱ መግለጽ አልፈልግም። በውስጥሽ ነው እና ስቀሽ ነው የምታሳልሽ። ትስቂያለሽ እና ደስተኛ ትሆኛለሽ። ሰው ሲያይሽ እንደዛ ነው የምትመስለው፣ ግን የውስጥሽን ማንም አያውቅም። እና ጥርስና ልብስ የማይሸፍነው ነገር የለም ይባላል። ብቻ እንደዛ አድርጉ። በቃ ምንም የሌለው ከፈጣሪ ጋር በቃ መገናኘት ነው፣ መጸለይ ነው። ማርያም እንደዚህ አይነት ቻሌንጅ በቃ ከባድ የሆነ ውጥረት፣ ጭንቀት ውስጥ ስትገቡ ዝም ብላችሁ ቤተሰቦቻችሁን ነግራችሁ የምትለብሷትን ብርድ ልብስና አንድ ሁለት ልብስ ይዛችሁ ላጥ ብላችሁ ወጣ ካለ ደግሞ ወጣ ያለ ቦታ እዚህ አዲስ አበባ ውስጥም በጣም ትልልቅ ቦታዎች አሉ። ግን እኔ የምፈልገው ወጣ ወደ ገጠሩ ነው፣ ወጣ ማለት ነው። እሺ ጥያቄ፣ ልጅ ይናፍቅ ነበር በጣም? ምን ነበር የምታደርገው? የሆነ ታይም ቲክቶክ እንትን ቴሌግራም ላይ ልከሽልኝ ነበር ለፎቶዎቹ ምናምን። ከዛ ከኔም ጋር የተነሳ ነው መኪና ውስጥ ምናምን ፎቶዎች ነበሩ። እሱን ፎቶ እንደሄድኩኝ ስልኬን ምናምን ይዤ ነበር አይደል ሄድኩት። ከዛ በሀፍታሙ የሚባል ጓደኛ አለ፣ እሱ ስልክ አገለበጥኩት ምናምን ነገርና ስልኳም ታስቸግረኝ ነበረች ያስኳት ስልክ። ከዛ ከሱ ጋር ስለማልለያይ በቃ እሱ ጋር ሄዳለሁ፣ ስልኩን ይዘና በቃ ፎቶ ነው ያያለሁ። የምር የሆነ ባለፈውም ተናግሬያለሁ እኮ እዚህ። አይ ለእናንተ ለቤተሰቦች ንገራችሁ። ከባድ ነው ስሜቱ፣ የምሬ ነው ማርያም። ይከፋኛል፣ ከልቤ ነው የሚከፋኝ። በቃ በጣም ነው የሚከፋኝ። የሚከፋኝም ደግሞ የራሴ የሆነ ምክንያት ስላለኝ ነው። ፎቶውንም ሳየው ሆነ ሶሪ ቀስታ ስልክ ገብቶብኝ ነው እና በጣም ነው የሚከፋኝ። በቃ እንደነገርኩሽ ተናግሬዋለሁ። ሁለቱም ሰይፉም ላይ ምናምን ባለፈው ማውርቻለሁ ምናምንና ስሜቱ እዛው ቦታው ላይ ስትሆኑ ነው የሚገባችሁ። አሁን እኔ ብናገረው እሺ በቃ ያወሬ ነው ማርያም። እሺ እኔ አልናፍቅም ነው ተደብቄ ያይሽ ነበር። የት ነው የምታይኝ? ያው ቲክቶክ ነው፣ ሌላ ምን አይሻለሁ? በምን አይሻለሁ? በቃ የምሬ ነው ማርያም። ቲክቶክም ኢንተርኔት በጣም ያስቸግራል ያለሁበት አካባቢ ምናምን። ፍኖተ ሰላም ቢያንስ ይሻላል፣ ኢንተርኔቱ ጥሩ ነው እና በኔ ገብቼ ማየት አልችልም። ለምን? እንጃ ስልኳ ታስቸግረኛለች። ኦኬ። ከዛ ሀፍቴ ያለ በእምነትም ስልክ አለ ማለት ሌሎች ጓደኞች አለ። እስኪ ስልካችሁ ምናምን ኢቭን አንዴ ልይበት ምናምን እኮ እንደዚህ አላቸው። እስኪ ስልክና አንዴ የሆነ ነገር ማየት ፈልጌ ነው ቀበላቸውና ከዛ አይሻለሁ እና ከዛ ቀጥታ እየሰጣቸዋለሁ እንዳያዩት ራሱ እነሱ ሰርች ያደረኩት እንዳያዩት ራ አጥፍቼ ነው ሰጣቸዋለሁ። ለምን አደውልልኝ ነበር? በጣም ነበር የምፈራው። እፈልጋለሁ እኮ መደወል እኮ እፈልጋለሁ ማርያም። በቃ ምክንያቱም መጠየቅ እፈልጋለሁ። እንዴት ነሽ ምናምን ባባስ ደህና ነው። ግን የሆነ ሳይሽ ቲክቶክ ላይ ያው ጥርስና ልብስ የማይሸፍነው ነገር የለም አይደል የሚባለው። በቃ ደስተኛ ነሽ፣ ጥሩ የሆነ ደስተኛ ነሽ ስልሽ በቃ ጥሩ እየተንቀሳቀስሽ ምናምን ነውና ልክ እኔ ብደውልባት በቃ ሰላሜን ይሆናል አይደል ብጥብጥ ማድረግሽ ያክል ነው የሚሰማኝ። የምሬ ነው ማርያም። ስደውል የሆነ ረብሻት ይሁን
መሳቀቅ የብሬ ነው ማርያም መደወል የሆነ ስልክ ለማውጣት ሞክርና እፈራለሁ። እሺ እኔ አሁን በጣም ነበረ ምንም ነገር ቢፈጠር እኔ በቃ አትሊስት ወይ ሚስኮል እንኳን አደርጋለሁ ደውዬ አስጠልቶኝ እንዲዘጋ እችላለሁ። ከሆነ ጊዜ በኋላ መደወል አቆምኩኝ። አይ የኔ ልጠይቅህ ነው መደወል አቆምኩኝ ከሆነ ጊዜ በኋላ እሱን እንትን አላረከም አላስተዋልክም? ሳላስተውል ቀርቼ አይደለም አስተውለዋለሁ። ግን ከዛ በኋላ ደግሞ እኔ ሲሙን እኮ አውጥቼ ጥዬው ነበር። ኦኬ ማለት በዛ ስልክ ትደውያለሽ አላውቅም ልትሞክሪውን ትችያለሽ ይሆናል። ግን ያንን የምጠቀምበትን ሲም አውጥቼ ጥዬው ነበር። በጣም ኧረ ተይው አይወራም። ያቺ ጊዜ አልፏል ማርያምን አልፏል። ማሰብም አልፈልግም ምክንያቱም ብዙ ነው ታሪኩ። በቃ የሆነ ለፋሚሊዎች እንደነግራቸው እንጂ እኔ እንድትጨነቅ አልፈልግም። ግዴታም አይደለም ብፍ ማድረግ ገባ። ግን እንዲሁ በቃ እየተዋወቀን ስለሆነ እንዲረዱክ ፈልጌ ነው ያሳለፍከው ነው። እስቲ ልኮ ካወራው ነገር በላይ ብዙ ነገሮችን እንኳን አሳልፈን መጽሐፍ የሚያክል ለኔ ግን ታወራኛለህ። ምን አባሽ አንቺን አላወራሁሽ? ኧረ እባክህ የቀረ ነገር ያለማ ይመስለኛል። ቆይ እና ሁሉም ሰው ጋር አንዳንድ መጽሐፍ የሚሆን ከዛ እኔ የሆነ ጊዜ ምን ተብሎ ወሬ ደረሰኝ። እኔ በቃ ተስፋ ቆረጥኩኝ። ከሆነ ጊዜ በኋላ አቆምኩኝ መደወል ሁላ በቃ ጌታው ቀንከለ ጸሎቴ አጥፋልኝ ካምሮዬ አጥፋልኝ። ደግሞ የምርም ነው ደግሞ የረሳውክ ማርያምን በቃ ተወታረኩ። ግን ቤቢ ባባ ምናምን ሲል መኪና ሲያይ ምናምን ማለት ነው ፒፒ ባባ ምናምን ማለት ሲል በቃ በጣም ረበሻለሁ። በጣም ረበሻለሁ። ከዛ እጭ ምናምን ብዬ ተረጋግቼ ዝም እላለሁ ምናምን። ከዛ ግን ከሆነ ጊዜ በኋላ ምን እንዳረገ ታውቃለህ? ፎቶውን በቃ እንዲያውቅህ እፈልጋለሁ። እኔ አንተን እንዲያውቅህ ነው የምፈልገው። ምን በቃ ይሄ የተፈጠረው ነገር በሙሉ የኔ እናንተ ኬዝ ነው አይደል? አንተን በጭራሽ እንትን እንዲልህ አልፈልግም። አልፈልግም በቃ እንዲያውቅህ እፈልጋለሁ። እና ረጅም ጊዜ ስላላየክ ስለማያውቅህም በልቆ አይቀርም እኮ አይደል ነበር። አሁን ነው በደንብ የተዋወቃችሁት። ከዛ ፎቶህን እውነት መቤቴ ያወራል፣ ሶላችን ያወራል። የራሳችን የሆነ ነገር ልጆች በጣም ያውቃሉ። ፎቶውን እንደዚህ አወጣና ማለት ነው ይሄ ማን ነው ስለው በደንብ ያይና ማለት ነው ፓፒ ይለኛል። ደስ ይለኛል ግን የምር አልናደድም። ከዛ ከስንት ጊዜ በኋላ ነው እኮ ማን ነው ሁላ በቃ ከስንት ጊዜ በኋላ ለመጀመሪያ ጊዜ እንድናወራ ያደረገን እኮ አባትህ ነው አይደል? አባቱ ነበረ እባካችሁ አውሩ ምናምን ይላል። አይ በቃ ችግር የለውም እኔ ኖርማል ነው ምናምን እለዋለሁኝ። ከዛ እሱ ጋር አንደዋወልም ምናምን። ግን ባባ አወቀው አያውቀውም እኮ ረጅም ጊዜ እኮ አላየውም፣ ግን ባወቀው በቃ ከዛ ደስ ይሄ በቃ እግዚአብሔር መልእክት ነው እኔ የምለው ይላችሁ። እያንዳንዱ ጥሩ ነገር ከሆነች እንዳልኳችሁ ከእግዚአብሔር ጋር ነው የምናገናኘው ነው። ሌላ ካልኩሌሽን የለውም። ከዛ በቃ ደስ አለኝ በጣም ማርያምን በደንብ ስላልረሳክ ስላወቀ ደስ አለኝ። ደግሞ አሁን ምን አደረገ መሰለሽ? ባለፈው ባባ ልንገራቸው ብዬ ከዛ አቤት ልክ ስንገባ ሁለታችን ቆመናና ና ምናምን ማለት ጀመረ ማለት ወደ እኔ መጣ መሰላችሁ ጋይስ ወደሱ እናቴ ትሙት እስባ ያኔ ግን የምር ነው ፊል ያደረኩት እና ቤቴ እንዴት ደስ እንዳለኝ ማርያም። ለምን ደስ ይልሃል? ወደ እኔ እኮ ነበር መምጣት የነበረበት። ወደ እኔ መጣ ያችሁ ግን ልጆች እናቴ ትሙት እኔ እየሮጠ ወደ እኔ መጥቶ ሳቀፈኝ ታውቂያለሽ። ደግሞ እኔ እንጂ ከዛ እኔ አኮረፍኩኝ እንደ ህፃን ልጅ እንደሚያቅሳ አኮረፍ ቆሜ እንደዛ ምናምን የምር ነው በቃ የከፋኝ መቤቴ። ከዛ እሺ ና አለዋለሁ እኔ ጋር ብሎ እቅፍ እሱን የምር ነው የከፋኝ። እኔ ብቻ ሶላችሁ አዎ ደስ ያለኝ ማለት አንቺ እንድትከፍብኝ ፈልጌ አይደል፣ ግን እንደዛ ሳይው እንደዛ መጥቶ ሲያቅሽኝ ማርያምን እግዚአብሔር ይመስገን ለሆነው ሁሉ እግዚአብሔር ይመስገን። ቆንጆ ትምህርት ወስደንበታል፣ በደንብ ተምረንበታል። እግዚአብሔር አስተምሮናል። በጣም እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። አጠቃቀሙን ነው ዋናው። እግዚአብሔር የሰጠን ነገር መጠቀም ባለመቻላችን
ነው እዚህ ደረጃ ላይ የደረስኩት እኔ አብሶ የኔ ማር ባይዘይ ማለት ነው። ግን ሁሉም ነገር እንደ እድሜያችን ሲሆን ጥሩ ነው። አሁን የምንማርበት ጥፋታችንን አሁን ለምሳሌ እስከ 18 እድሜ አለ አይደለ? ከዛ ደግሞ ከ18 በላይ ደግሞ እስከ 25 እስከ 26 ምናምን ያለ እድሜ እኔ ማስበው ማለት ነው የእድሜ ደረጃ አለ። ከዛ ደግሞ ከዛ በላይ ደግሞ አለና እንደየእድሜያችን ማሳለፍ አሉብን ብዬ የማስባቸው ነገሮች አሉ አይደለ? ሶ አሁን ለምሳሌ በዚህ እድሜ ካንተ አሁን ብዙ ነገሮችን አሳለፍክ፣ አየክ ከአምላክ ውጪ ሌላ ምንም አማራጭ እንደሌለን አወቀን እኮ አይደለ? በዚህ እድሜያችን 25 አመት በጣም መታደል እኮ ነው። በዚህ እድሜ ማወቅ አይደለ? ከዚህ በኋላ ያለውን እግዚአብሔር እንድንረዳ ካደረገን ከዚህ በኋላ ያለውን ደግሞ እሱ እንዲመራን መጸለይ ነው አይደለ? ሌላ ምንም የተወሳሰበ ነገር ራሱ የለውም። ንስሐ አባት አለን አለቀ። ሲጨንቀን ንስሐ አባታችንን በጣም ደግሞ በስማም እግዚአብሔር እመቤቴ ምርጥ በቃ በጣም የሚረዱን እንደ ወጣት እኔ እኮ እንደ ልጅ እኮ ነው ማወራቸው። እናንተ ጋር እንደዚህ እየሳኩኝ ምናምን እንደማወራው እንደዛ እኔ ይሳቀቃሉ ማርያም ተከባብረን አክብሬያቸው እኮ ነው። ግን በቃ ፍሪ ሆነ ነው እየሳቅን ነው። አሁን እኔ ስለግራቸው ማክበር አይደለም እንደዛ የምታወራው ለማለት ነው። ግን እኔ ስለሚያደርጉልኝ እንደዛ ስታወራቸው አንቺ ከዛ ፈንዲሻ ይሉኛል ወይኔ ቅድመ ላይ ሰው ነው ቅዱስ ፈንዲሻ ስንዴ እኮ ነሽ የኔ ልጅ ይለኛል ማለት ነው። በቃና ቅልል ብሎኝ ነው በቃ ምንም ነገር ላጥፋ ምንም ነገር ልጨነቅ ለእሳቸው መናገር እንዳለብኝ ነው የማውቀው፣ እሳቸው ካቀረቡኝ አንጻር ማለት ነው። ሶ በቃ መፍትሄው በእጃችን ነው አይደለ የኔ ቆንጆ? ሶ እንደ እድሜያችን ማሳለፍ ያሉብን ችግሮች አሉ። ለምን አሳለፍን አይባልም አይደለ? እንኳን መጣ እንኳን ተማርንበት ነው። ሳይማሩ መቅረት ነው እንጂ ትልቁ ነገር መማሪዝ በጣም ጥሩ ነገር በጣም እግዚአብሔር ይመስገን ማርያምን እግዚአብሔር ይመስገን። እኔ በጣም ደስተኛ ነኝ አልዋሽህም ብያዋለሁ። የሆነ ጊዜ በቃ ጸልይ ነበር እንደው ሁለታችንም ልባችን ተመልሶ ሁለታችን ብቻ በቃ ተዋደን ልጃችን ከዛ ደግሞ ሰግጠን ደግሞ ሰርተን ምናምን ቤተሰቦቻችን የራሳችንን ላይፍ መለወጥ ብንችል ምናምን ብዬ መሀል ላይ አስብና አለመሆኑን ሳስብ ደግሞ ዝን ብዬ ምናምን ችግር የለውም በቃ ምናምን ብዬ በያለንበት ይጠብቀን ብዬ ተዋለሁ ምናምን ገባ። ግን በቃ ያኔ እንደዛ ከልብ ያንጎራጎርኳት ነገር አምላክ ሰማኝ በቃ ሆነ። አሁን አንድ ላይ ሆነን ይሄ ኤክስትራ ምናምን ሄድነው ነገር ላይኖር ይችላል። እያንዳንዱ ነገር አንዳንድ ፕራይቬት የምናደርጋቸው ነገሮች ይኖራሉ። እያንዳንዱ ነገር እዚህ መተን የምንናገረው እና ብዙዎቹ ደግሞ እንደሚያስቡት ላይሆን ይችላል። ግን ደግሞ ለፋሚሊዎቻችን ማወቅ አለባቸው ብለን የምናስባቸው ነገሮች ይኖራሉ። እነሱን ደግሞ እግዚአብሔር እንዳንቸኩል ያድርገን። አሜን። በጣም ማስተዋሉን ይስጠን። ምክንያቱም በጣም አሁን ግብ ነው በየቦታው። እሱን እንድናስተውል እሱን ኮንትሮል እንድናደርግ አምላካችን ያግዘን። በቃ በነፈሰበት ሁሉ እንዳንሄድ እሱ ይጠብቃል እና እኛ በጣም ተረጋግተን በጣም እያሰብን ነው። በጣም ቁጭ ብለን ሰላም አወርደናል ከልባችን ሁለታችንም ስራ ለመስራት ልጃችንን ምናምን ኤክስትራ ያለው ነገር ደግሞ ጊዜ እግዚአብሔርም ሲፈቅድ ሁሉንም ነገር እግዚአብሔር ሲፈቅድ ይስተካከላል ነው አይደለ? እና እንኳን አለፍክ ማርያምን እንኳን አለፍክልኝ እንኳን ተማርክልኝ። በቃ ደስተኛ ነኝ በጣም የልጅ አባት ስለሆንክ የምሬ ነው ማርያምን በጣም እድለኛ ነኝ በጣም ማን እንዴ ማን እኔ ነኝ እድለኛ እንደውም ማለት ለማናገር በጣም እድለኛ ነኝ ማርያም። ምክንያቱም በጣም ትልቅ ልጅ ነች፣ እድሜዋ ትንሽ ብትሆንም የምሬ ነው ማርያም በጣም ትልቅ ልጅ ነች፣ በጣም አስተዋይ ነች። ባዳ አይደለ ሞገስ የሚባለው አይደለ? እኔ ደግሞ እሷ ለኔ ሞገሴ ነች አሁን ላይ ማለት ነው። የምሬ ነው ማርያም እና በጣም ነው የምወድሽ የማከብርሽ፣ በጣም ነው የማመሰግንሽ የኔ ሞገስ። ግርማ ሞገስ ነሽ፣ እሱ ድንቅ ልጅ ነሽ፣ እጅግ ማራኪ ጋብዣታለሁ በቃ እና በጣም ነው የማመሰግንሽ። እግዚአብሔር ይመስገን። እና ከዚህ በኋላ በዚህ ዩቲዩብ ቻናልም ራሴ መጥቻለሁ። ሰብስክራይብ አድርጉ። ቆንጆ ስራዎችን ይዘንላችሁ እየመጣን ነው። ለሁለት ስፔሻሊ በጣም የሚገርም ስራ እየሰራን ነው። የሚገርም ስራ ማለት ነው።
ከዛ እኔም የራሴን የሚገርም ስራ እየጨረስኩ ነው፣ እሷም የሚገርም ስራ እየጨረሰች ነው። ብቻ በቅርብ እንገናኛለን። እስከዛው ማለት ነው ሰብስክራይብ አድርጉ በእናታችሁ፣ አስደስቱን በቃ ይሄ ዩቲዩብ አዲስ አመት ከመግባቱ በፊት 50 ሺህ መሆን አለበት ሰብስክራይብ። የኛው ትልቁ ደግሞ 100 ሺህ መግባት አለበት እና እስኪ አንድ ላይ ፍቅር ያሸንፋል። በጣም ነው የምንወዳችሁ እና ከብራችሁ የሚደረገውን በአጠቃላይ በሙሉ ነገር አድርጉልን። እሺ ፕሊዝ፣ እንወዳችኋለን። ቴንክ ዩ ባይ